بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله تعالى تعريب الله فكاد الدرس الرابع لا يدرسنا أردت أن يتمرت كفل دم التوقع وكذب فيت صوست تمرتوجن أسلفنا المالتنا تعريب الله فكاد አራተኛ ደርሰን ፓርት 1 የምንመለከት ይሆናል ማለት ነው። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የቤቱ አባል እንድትሆኑ ለእህት ወንድሞችም እንዲሁ ሼር በማድረግ የኸይሩ ተካፋይ ሁኑ እያልኩኝ እጋብዛችኋለሁኝ። ከዚሁ ጋር ተያይዞ በውስጥ ተመዝግባችሁ ኦንላይን እኛ ጋር መማር የምትፈልጉ ቁርአናችሁን በአጭር ጊዜ ማስተካከልና የንባብ ክህሎታችሁን ማዳበር የምትፈልጉትና ወንድሞች በዚህ ስልክ ቁጥር ደውላችሁ መመዝገብ ትችላላችሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። ቢስሚላህ الرحمن الرحيم በዛሬው ፕሮግራም الدرس الرابع ከሚለው እንጀምራለን። አራተኛው የትምህርት ክፍል الحروف المتحركة الحركات فتحة كسرة ضمة إن شاء الله تعالى ከዚህ በፊት ሶስት ትምህርቶችን ወይንም ሶስት ክፍሎችን አሳልፈናል። በዛሬው ፕሮግራም ደግሞ አራተኛውን የምንመለከት ይሆናል። ይህ በአረንጓዴ የተጻፈው الدرس الرابع ይላል። አራተኛው የትምህርት ክፍል ማለት ነው። الحروف المتحركة ከኔ ጋር ድገሙት። الحروف المتحركة ሐረካ የሆኑ ፊደላቶች ወይንም ሐረካ በእነሱ ላይ ወይንም አናባቢ ከነሱ ላይ የተጻፈባቸው የሆኑ ፊደላቶች ማለት ነው። الحركات ፈትሐ ከስራ ضመ እነዚህ ሶስቱ ናቸው ማለት ነው የአረበኛ ፊደል አናባቢዎች። ፈትሐ ከስራ ضመ በቃ እነዚህ ከሶስቱ አንዱ የሆነ ፊደል ላይ መኖራቸው ግድ ነው ማለት ነው። እነዚህ ናቸው አንድን ፊደል ድምጹን ሊቀያይሩት የሚችሉት። ለምሳሌ እንደ አረበኛ ቋንቋ አሊፍ ላይ ምሳሌ ላድርግላችሁ። ለምሳሌ ይህ ከታይ የምናየው ፊደል አሊፍ ይባላል። ይህ አሊፍ ድምጹ የሚቀያየረው ከሶስት ድምጾች ውጭ አይወጣም። ለምሳሌ ወይ አ ይሆናል፣ ወይንም ኢ ይሆናል፣ ወይንም ኡ ይሆናል። ከነዚህ ከሶስቱ ውጪ ሌላ ድምጽ ሊኖረው አይችልም፣ ወይንም ሌላ አናባቢ ሊኖረው አይችልም ማለት ነው። እዚህ አራተኛው ደርስ ላይ ሙሉ ዕውቀትን ወይንም ይህን አራተኛ ደርስን ተረድተነው ከሄድን ከዚህ በኋላ ያለው በጣም ቀላል ነው፣ ተመሳሳይ ነው፣ ራሱ እየተደጋገመ ነው የሚመጣው ማለት ነው። ለምሳሌ አሁን አሊፍ ላይ ምሳሌ አድርጌላችኋለሁኝ። አሊፍን አሁን ለምሳሌ እናንብበው ብንል ወይ አ ነው የሚሆነው ብያለሁኝ፣ ከሶስቱ አይወጣም። ወይ ኢ ነው የሚሆነው፣ ወይ ኡ ነው የሚሆነው። ወይንም ደግሞ ሀ ላይ ምሳሌ ላድርግላችሁ። ወይ ሀ ነው የሚሆነው፣ ወይ ሂ ነው፣ ወይ ሁ። ከነዚህ ከሶስቱ አይወጣም ማለት ነው። ወደፊት አሁን እየቀራሁላችሁ ሲሄድ ሳነብላችሁ ይገባችኋል ማለት ነው ኢንሻአላሁ ተዓላ። ይህ ፊደሉ ሐምዛ ነው። ከላይ ያለችው ሰረዝ ደግሞ ፈትሐ ትባላለች። አንድ ላይ ስናነባቸው ሐምዛ ፈትሐ አ ይሆናል። ሪዛልቱ ወይንም ውጤቱ አ የሚልን ድምጽ ሰጠን ማለት ነው። ይህ የፈትሐ ተጽዕኖ ነው። ፈትሐ ስለሆነ ነው አ ያልነው። ስለዚህ ሐምዛ ፈትሐ አ እንላለን ማለት ነው። ከስራ ሲሆንሳ ሁለተኛ ላይ ተመልከቱ። እቺ ሐምዛ አለች፣ ከስር ደግሞ ከስራ አለች። ሐምዛ ከስራ ኢ፣ ሐምዛ ፕላስ ከስራ ኢ እንደማለት ነው። ድምጹ ምን ይሆናል? ኢ ነው የሚሆነው ማለት ነው ከስራ ሲሆን። በሶስተኛ ضማ ነው። ሐምዛ ضማ ኡ። ስለዚህ ضማ ሲሆን ደግሞ ሐምዛን ምን አደረገው ማለት ነው? ኡ አደረገው ማለት ነው። እስኪ ባንድ ላይ እናንብበው። ሐምዛ ፈትሐ አ፣ ሐምዛ ከስራ ኢ፣ አ ኢ፣ ሐምዛ ضማ ኡ፣ አ ኢ ኡ። በቃ በዚህ ምሳሌ ሌሎቹንም ሙሉን በዚህ መልኩ ማንበብ እንችላለን ማለት ነው። ሀ ፈትሐ ሀ፣ ሀ ከስራ ሂ፣ ሀ ሂ፣ ሀ ضማ ሁ፣ ሀ ሂ ሁ፣ ዓይን ፈትሐ ዓ፣ ዓይን ከስራ ዒ፣ ዓዒ፣ ዓይን ضማ ዑ፣ አዒዑ፣ ሐ
حا فتحة حا حا كسرة حي حاحي حا ضمة حو حاحيحو غين فتحة غا غين كسرة غي غاغي غين ضمة غو غاغيغو خا فتحة خا خا كسرة خي خخي خا ضمة خو خخيخو قاف فتحة قا قاف كسرة قي قاقي قاف ضمة قو قاقيقو كاف فتحة كا كاف كسرة كي كاكي كاف ضمة كو كاكيكو جيم فتحة جا جيم كسرة جي جاجي جيم ضمة جو جاجيجو شين فتحة شا شين كسرة شي شاشي شين ضمة شو شاشيشو يا فتحة يا كسرة يي ياي يا ضمة يو ياييو ضاد فتحة ضا ضاد كسرة ضي ضاضي ضاد ضمة ضو ضاضيضو بدن به فدال لم يوفر فدال لو بدن بوفرت ضا ضي ضو لام فتحة لا لام كسرة لي لالي لام ضمالو لاليلو نون فتحانا نون كسراني ناني نون ضمانو نانينو را فتحة را را كسراري راري را ضماو راريرو طا فتحة طا طا كسراطي طاطي طا ضماطو طاطيطو دال فتحة دا دال كسرادي دادي دال ضمادو داديدو تا فتحة تا تا كسراتي تاتي تا ضماتو تاتيتو صاد فتحة صا صاد كسراسي صاصي صاد ضماصو صاصيصو سين فتحة سا سين كسراسي ساسي سين ضماسو ساسيسو زا فتحة زا زا كسرازي زازي زا ضمازو زازيزو ዛሬው ትምህርታችን ይሄንን ይመስላል ማለት ነው። ኢንሻአላሁ ተዓላ እንዲህ እያል እስከ መጨረሻው ድረስ እንሄዳለን። ትምህርቱን ተመችቷችሁና ዕውቀት አግኝታችሁበት ከሆነ ለእህትና ወንድሞች ሼር ማድረግ እንዳይረሳ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።